የመደራደር አቅማችንም በማሳደግ ለሀገራችን ህዳሴ የማዕዘን ድንጋይ ነው ማለት ይቻላል። የኢትዮጵያ ህዝቦች ድህነትን ታሪክ ለማድረግ እልህ አስጨራሽ ፍልሚያ በገጠሙበት በአሁኑ ወቅት ለትግሉ ድል ሁነኛ ኃይልና የእድገትና የትራንስፎርሜሽን እቅድ አካል የሆነው ታላቁ የህዳሴ ግድብ ግንባታ መንግስት ይፋ አድርጎ ወደ ስራ ከገባበት ጊዜ ጀምሮ ህዝቡ ግንባታው ለልማታችንና ለእድገታችን ያለው ፋይዳ ከወዲሁ በመገንዘብ ማንም ሊገምተው ከሚችለው በላይ በከፍተኛ ስሜት በመነሳሳት የገንዘብ የንብረትና የእውቀት አስተዋጽኦ በማድረግ ላይ ይገኛል። በአንጻሩ ጥቂት ጥገኛ ኃይሎች ህዝቡ ከሚያራምደው አቋም በተለየ መልኩ መንግስትን የግድቡን ግንባታ ሊሰራው እንደማይችልና ለማደናገሪያ ለዕድሜ መራዘሚያ ብቻ የተጠቀምበት እንዳለ አድርገው በማቅረብ የማደናቀፍ ስራቸው ቀጥለውበታል። ከላይ እንደተገለጸው ሀገራችን ይህንን የህዳሴ ግድብ ስትገነባ በውሃ ሀብቷ የመጠቀም መብቷ ለማረጋገጥ እንጂ ማንንም ለመጉዳት እንዳልሆነና ይልቁንም በቅርብ የሚገኙ ጎረቤቶቻችን ኤሌክትሪክ ኃይልን በዝቅተኛ ዋጋ ከማግኘት ባሻገር በርካታ ጥቅሞችን እንደሚያገኙበት ተገንዝበን ለማንኛውም ወገን የማስረዳት ኃላፊነት ከእያንዳንዳችን እንደሚጠበቅ ለማስታወስ እወዳለሁ። በሌላ በኩል የህዳሴው ግድብ የምንገነባው በራሳችን አቅም መሆኑን በመገንዘብ በአገር ቤት የሚገኘው እያንዳንዱ ኢትዮጵያዊ በገንዘቡ፣ በጉልበቱ፣ በንብረቱና በእውቀቱ ከመንግስት ጎን በመሰለፍ ታላቅ ርብርብ በማድረግ ላይ እንደሚገኝ ሁሉ በውጭ ሀገራት የሚገኘው እያንዳንዱ ኢትዮጵያዊ ትውልድ ኢትዮጵያዊና የኢትዮጵያ ወዳጅም በተመሳሳይ የገንዘብ ድጋፍ በማድረግና የቦንድ ግዥ በመፈጸም የበኩሉን አስተዋጽኦ በማድረግ አጋርነቱን ማረጋገጥ ይጠበቅበታል። በመጨረሻም ታላቁ የህዳሴ ግድብ ስራ ለማሳካት ሁላችንም እንረባረብ በማለት ጥሬን አቀርባለሁ። አመሰግናለሁ። ቦንድ ለመግዛት ወይም ለህዳሴው ግድብ በስጦታ ድጋፍ ለመስጠት ለሚፈልጉ ሁሉ አንድ ደስክ አለን። ማንኛውንም ኢንፎርሜሽን ለማግኘትና ቃል መግቢያ ቅጽም ስላለ ለመሙላት የምችሉ መሆኑን ኢንፎርሜሽን ለመንገር ነው። እዚህ በስተግራ በኩል አንዱ ሁለት ልጆች አሉ። ከነሱ ጋር ማግኘት ይቻላል።